እንደው ይሄን ኬክ ስሰራ ምንም አይሆንልኝም ውስጡ ሊጥ ነው የሚሆንብኝ ምናምን ለምትሉ ሰዎች እኔን አሰራር አይታችሁ ከሰራችሁ ቆንጆ የሆነ ነው የሚወጣላችሁ። አሰላሙ አለይኩም እንዴት ናችሁ? የዜብራ ኬክ ነው ማሳያችሁ። በጣም ይጣፍጥና ቀለል ያለ አሰራር። የተጠቀምኩት 4 እንቁላል ነው። ከፍሪጅ ቢያንስ ቀዝቀዝ ብሎ የወጣ መሆን አለበት። 1 ኩባያ ስኳር፣ 1 ሻይ ማንኪያ ቫኒላ፣ ትንሽዬ ጨው፣ ሎሚ ብዙ ጊዜ እጠቀማለሁ። ግማሽ ሎሚ ጨመኩበት። ፍቅፍቃችሁን ብታረጉበት ቆንጆ ነው የሚሆንላችሁ። አንድ ላይ ከመታችሁ በኋላ ዘይት ነው የምትጠቀሙት። ካዶ ዘይት እንደምትጠቀም ታውቃላችሁ። ራሱን የጠበቀ በቪታሚን ኤ እና ዲ የበለጸገ ሽታ የሌለው ከኮሌስትሮል ነፃ የሆነ ስለሆነ ሁሌ ምርጫ ያደርጋለሁ። ትሩክሊ ደግሞ አሉ ከሚባሉ ዘይት አምራች ድርጅቶች አንዱ ሲሆን እናንተ ሞክሩት። ግማሽ ኩባያ ዘይትና 1 ኩባያ ከሩብ ወተት አድርጌ እንደዚህ አንድ ላይ ካዳረስኩት በኋላ በመንፊያ ደግሞ 3 ኩባያ ከግማሽ እንደ ዱቄታችሁ ያያችሁ 2 ሹሩባ ማንኪያ ደግሞ ሞላ ያለ ቤኪንግ ፓውደር አድርጌ አንድ ላይ እንደዚህ ነፋዋለሁ። መንፋት ግዴታ ነው። ኬክም ኩኪስም ስትሰሩ እንደዚህ መጠን ሲሆንላችሁ ግማሽ በግማሽ ትቀንሳላችሁ ለካካው ማለት ነው። ካካውንም ነፍታችሁ እንደዚህ ጨምሮ ወፈር ካለባችሁ ደግሞ ተጠብጠብ አድርጉበት። አለካሁም የምትፈልጉት ጠቆር እንዲልላችሁ ያያችሁ ካካውን ጨምሩ። ከዛ ሁለቱም እንደዚህ መጠን ሲሆንላችሁ ፓትራችሁ ዘይትና ዱቄት በደንብ ካጠቀባችሁ በኋላ ነጭን ጥቁሩን ያረጋችሁ ታደርጋላችሁ። በእኩል መለኪያ ነገር ለኩኩል ቁርጽ እንዲሆንላችሁ። ከዛ ከጨረሳችሁ በኋላ እንደዚህ ላዩ እንደዚህ ቅርጽ አውጡለት። ኦቭን ውስጥ ከላይም ከታችም ነው ከ25 እስከ 30 ደቂቃ አብስያለሁ። እንደየ ኦቭናችሁ ይለያል። ያያችሁ አብስሉት።